ምናልባት ተምብኔሉ አሳስቷችሁ ወይም ደግሞ ተምብኔሉ አታሏችሁ ነክታችሁ ይሄን ቪዲዮ ከፍታችሁት ሊሆን ይችላል። ግን አሁን በህይወታችሁ ትልቁን ትምህርት የምትማሩበት ትምህርት ሊሆንም ይችላል። ስለዚህ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ለመላው የዩቲዩብ ቻናል ተከታታዮች በሙሉ። እኔ አሚር አህመዲን እባላለሁ። ቻናሉ ደግሞ ሀበሻን ቨርስ ይባላል። ይሄ ቻናል የተለያዩ አዝናኝና ቁም ነገር የጨበጡ ቪዲዮዎችን ወደ እናንተ ለማድረስ የተከፈተ ቻናል ነው። ይህ ቪዲዮ ቀድሞ ከሰራሁት ቪዲዮ ወይንም ደግሞ ዩቲዩብ በ7 ወር ውስጥ ከፈለኝ የሚለውን ቪዲዮ ብታዩት ይበልጥ ይገባችኋል ብዬ አስባለሁ። እዚህ ቪዲዮ ላይ ልንወያይ የመጣ ነው ስለ ስህተቴና በጣም ስለተጸጸትኩበት አሁን ላይ ቁጭ ብዬ ሳስበው የእግር እሳት እንደሚባለው አባባል በጣም የሚጸጽተኝና ትልቁ ስህተቴ ምንድን ነው? አሁን ላይ በጣም የሚጸጽተኝ የሰራሁት ስህተት ምንድን ነው ብዬ ሳውጠነጥን ያገኘሁት ትልቁ ስህተትና ትልቁ ጸጸት ውስጥ የከተተኝ ስህተት እናንተ ደግማችሁ እንዳትሰሩት ወይም ደግሞ ከዚህ ነገር ትማራላችሁ ብዬ አስቤ ነው ይሄን ቪዲዮ ያዘጋጀውላችሁ። ስለዚህ ቻናሉ አዲስ ነው። እነዚህን ቪዲዮዎች ሰርተን ወደ እናንተ ለማቅረብ ብዙ የምንለፋው ልፋት አለ። ለዛ እናንተ ደግሞ እኛን ሰፖርት ለማድረግ ከፈለጋችሁ ይሄን ቻናል ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ። እንዲሁም ሰብስክራይብ ካደረጋችሁ በኋላ ሁሌ እንደዚህ አዳዲስ ቪዲዮዎች ሲሰሩ እናንተ ጋር እንዲደርሷችሁ የደውል ምልክቱን ማብራት እንዳትረሱ። ቅድም እንዳወራ ነው ይሄ ቪዲዮ የሚያውጠነጥነው በአንድ ሙከራ ነገሮችን መተው የለብንም የሚል ነገር ላይ ነው። ከዚህ በፊት ያለውን ቪዲዮ ለተመለከታችሁ ሰዎች እኔ ከዛሬ 5 እና 6 ዓመት በፊት መኒታይዝ ያደረገ የዩቲዩብ ቻናል ነበረኝ። ግን ደግሞ በአንዳንድ ትንንሽ ስህተቶች ምክንያት ያ የዩቲዩብ ቻናል ሊዘጋብኝ ችሏል። ከዛ በኋላ ግን እኔ ምንም ነገር አላደረኩም። ያንን ነገር ድጋሚ ለማምጣትም ወይንም ለመስራት ኢነርጂን ሙሉ ነው ያጣሁት። ለምን? በሰዓቱ በጣም ወጣትነት የነበረበት በወጣትነት አስተሳሰብ የነበርኩበት ወይንም ደግሞ ይሄ እንዴት ነው ፋየር ኤጅ የሚባለው ላይ ነበርኩኝ። አንደኛ ነገር ያንን ነገር ተጋፍቼ በጣም ብዙ ልፋትን ለፍቼ ነው ያንን ነገር ያመጣሁትና ሲዘጋብኝ ኦልሬዲ በቃ ሞራሌ ዴድ ነው የሆነው። ያንን ነገር ደግሜ ለመስራትም ደግሜ ወደዛ ነገር ለመግባትም ሞራሉ አልነበረኝም። ግን ደግሞ ይሄ በጣም ትልቁ ስህተቴ ነው። ለምን ካላችሁኝ በሰዓቱ ያ ቻናል በደንብ ይታወቅ ነበረ። ስለዚህ እኔን የሚወዱኝ የሚከታተሉኝ ሰብስክራይበሮች ነበሩኝ፣ ተከታታዮች ነበሩኝ። በሰዓቱ ሌላ ቻናል ከፍቼ ዩቲዩቤ እንዲህ ተዘግቶብኛል እና በዚህኛው ቻናል መጥቻለሁ መቀጠል አለብኝ እና በዚህ ምክንያት ስለተዘጋብኝ አዲስ ቻናል ከፍቼ ያንን ቻናል ድጋሚ ባስተዋውቅና ብሰራ ኖሮ አሁን ላይ ምናልባት ትልቅ ኢንፍሉዌንሰር እሆን ነበረ። ምናልባት አሁን ከምታዩቸው ዩቲዩብ ላይ ከምታዩቸው ትልልቅ ዩቲዩበሮች እኩል እኔንም ልታዩ ትችሉ ነበረ። ግን በሰዓቱ እኔ የሰራሁት ትልቁ ስህተት በአንድ ሙከራ ተስፋ ቆረጥኩኝ። በአንድ ሙከራ ተስፋ መቁረጥ የሚያስከፍለው ዋጋ ጸጸት ብቻ አይደለም። ተለጥጣችሁ የሄዳችሁበትን ርቀት ወደ ኋላ ይወስዳችኋል። አሁን ለምሳሌ እኔ በዛኛው ቪዲዮ ላይ ሳስረዳ በጣም ህልሜ እንደሆነ ኢንፍሉዌንሰር መሆን፣ ዩቲዩብ ላይ፣ ቲክቶክ ላይ፣ ሶሻል ሚዲያዎች ላይ አሪፍ ታዋቂ ሰው መሆን ህልሜ እንደነበረ ከልጅነቴ ጀምሮ አብራርቼላችኋለሁ። ያው እኔ ልጅ እያለሁ ቲክቶክ ላይ ሊሆን ይችላል፣ ግን ዩቲዩብ በጣም ይሰራ ነበር። ይሄን ሀሳብ እስኪያስኩበት ሰዓት ድረስ በጣም በቃ የሳበኝ ነገር ነበረ። ግን ደግሞ ያንን ህልሜን ለማሳካት አንዴ ብቻ ነው የሞከርኩት። አንዴ ብቻ መሞከር ግን ያን ነገር ያሳካዋል ማለት አይደለም። በዚች ዓለም ላይ ስንኖር ሁሉም ነገር አልጋ ባልጋ አይሆንም። ፈተናዎች አሉ፣ በጣም ብዙ ፈተናዎች አሉ። የኛ ፐርፐዝ ደግሞ እነዛን ፈተኖች ተፈትነን ማለፍ ነው። በአንድ ፈተና ከወደቅን ሌላኛው ፈተና አይሳካም ማለት አይደለም። ከዚህ ስህተት የተማርኩት ትልቁ ነገር ይሄ ነው እና ወጣቶች በኔ ኤጅ ያላችሁ ከኔ በታችም ያላችሁ ትልልቅ ሰዎችን ብትሆኑ የሆነ ነገር ላይ ሞክራችሁ ስላልተሳካ ብቻ መተው አለባችሁ ማለት አይደለም። ወይ ሌላ ወይ መሞከር አለባችሁ ወይ ደግሞ ወደ ኋላ መልሳችሁ ያጠፋችሁትን ነገር አስተካክላችሁ ድጋሚ መጀመር አለባችሁ። ምክንያቱም ምናልባት እናንተ እዛ ጋር ተስፋ ቆርጣችሁ የተዋችሁት ፈጣሪ ደግሞ ፕላን አድርጎ ያስቀመጠው ትልቅ ዓላማ ሊኖር ይችላል እዛ ነገር ላይ ትልቅ ዓላማ። በተለይ ደግሞ ሆቢያችሁን የምትተዉ ሰዎች ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ህልማችሁን፣ ሆቢያችሁን፣ ወደፊት መሆን የምትፈልጉትን ነገር በትንንሽ ምክንያቶች አንድ ሙከራ ሞክረን ባለመሳካቱ ሞራላችን ሊሰበር አይገባም። በዛኛው ቪዲዮ ላይ እንደገለጽኩት ያኛው ቪዲዮ ሲዘጋብኝ የነበረው የኔ ኢሞሽናል ስብራት ወይንም ደግሞ ይሄ
ያ ሁሉ ቢውልድ ያደረኩት ነገር ባንዴ ሳጣው የተሰማኝ ስሜት በጣም ከባድ ነው። ስሜቱ ከባድ ነው። ከባድ አይደለም ማለት አይቻልም። በጣም ሊጎዳን ይችላል፣ በጣም ሊሰብረን ይችላል። ግን ደግሞ ሊገለን አይገባም ባይ ነኝ። በቃ በዛው ተስፋ ልንቆርጥ፣ በዛው ከዛ ነገር ልንወጣ አይገባም። እኔ አሁን ይህንን ነገር ዘግይቼ ስጀምር ከ5 ዓመትና ከ6 ዓመት በኋላ ተመልሼ ኢንፍሉዌንሰር የመሆን ሀሳቤ ነው ቢውልድ አድርጌ ራሴ ሞራል ሰጥቼ ወደዚህ ዓለም ስመለስ ምናልባት ይሄኛውን ጉልበት የዛኔ ተጠቅሜ ቢሆን ኖሮ ስብራቴን ያዝ አድርጌ በሰዓቱ በተዘጋብኝ ሰዓት 1-2 ቀን ወይ ደግሞ 1 ሳምንት 1 ወር ሊሆን ይችላል ያን ያህል በቃ ጋፕ ሰጥቼው ወደ ራሴ መለስ እንድል ጋፕ ሰጥቼው ሞክሬ በሆን ኖሮ አሁን ላይ ቅድም እንደተናገርኩት ትልልቅ ኢንፍሉዌንሰሮች እኩል ወይንም ደግሞ ትልልቅ ዩቲዩብ ላይ ከሚሰሩ ሰዎች እኩል ልቀመጥ እችል ነበረ። ያንን የምልበት ምክንያት አካሄዴ በጣም ጥሩ ነበረ። ያኛው ቻናሌ በጣም አሪፍ ሰብስክራይበር ነበረው። በጣም በቃ ዩኒፎርም ሆኜ ነው የምሰራው ምናምን ነገር የምሰራቸውን ነገሮች ሰው ይወድልኛል ምናምን በሰዓቱ። ግን ደግሞ በአንዲት ስህተት ምክንያት ቻናሉ ስለተዘጋብኝ ብቻ የዩቲዩብ ቻናሉ ስለጠፋ ብቻ ኦልሬዲ ሞተ ሞራሌ። ግን ደግሞ ባይሞት ኖሮ እነዛ ያኛው ቻናል ላይ ያዳበርኳቸውን ሰብስክራይበሮች፣ ያኛው ቻናል ላይ ያዳበርኩትን እውቀት፣ ያኛው ቻናል ላይ የሰራኋቸውን ስህተቶች አስተካክዬ በእንደዚህ ሞራል አሁን ባመጣሁት ሞራል ብጀምር ኖሮ አሁን ላይ ቁጭ ብዬ እንደዚህ የመጀመሪያ ቪዲዮዬን ወይንም ደግሞ የመንደርደሪያ አሁን ሰብስክራይበር የመሰብሰቢያ ብቻ እንደዚህ የመጀመሪያ ቪዲዮዎችን እየሰራው ላይሆን ይችል ነበር። ምናልባት የተሳካለት ኢንፍሉዌንሰር ሆኜ የማስባቸውን ነገሮች ወይንም ደግሞ ከዚህ የተሻለም ነገር እየሰራው ልገኝ ይችል ነበር። ስለዚህ አሁን ላይ ያላችሁ ወጣቶች ይሄን ነገር እባካችሁ 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 እላችኋለሁ መቼም ቢሆን በአንድ ሙከራ ተስፋ እንዳትቆርጡ። በአንድ ሙከራ አለ በ10 ሙከራ ተስፋ እንዳትቆርጡ። ላሰባችሁት ነገር ህይወታችሁን ነው መስጠት ያለባችሁ። በቃ ከዛ ውጪ ፐርፐዝ የለንም እኛ ምድር ላይ ተረዳችሁኝ። እኛ መሆን የምንፈልገውን ነገር እኛ ማሳካት የምንፈልገውን ነገር ለማሳካት ነው ወደዚህ ምድር የምንመጣው። በቃ ያ ነው ጎላችን። ዶክተር መሆን ነው የምትፈልጊው፣ ዶክተር ነው መሆን የምትፈልገው፣ ለዛ ነገር ራስህን መስጠት አለብህ። በቃ በየትኛውም መንገድ ፈልፍለህ ወደዛ ነገር መሄድ አለብህ። ኢንፍሉዌንሰር ነው መሆን የምትፈልገው፣ አዎ መሞከር አለብህ። አንዱ ወይ ላይ ይሳካ ይችላል፣ አንዱ ወይ ላይ ግን ይሳካል። 2 ሞክረ ላይ ይሳካ ይችላል፣ 3 4 5 6 ሞክረ ላይ ይሳካ ይችላል። ግን ደግሞ አለች ያንተ ሰዓት፣ የሆነ ሰዓት ላይ ግብ የምትመታበት ጎልህ ላይ የምትደርስበት አንተ የደረስክበት ጎል ላይ ደርሰህ ደግሞ ለሌሎች የምትጠቅምበት ሰዓት አለ። በአንድ ሙከራ ማቆም የለብንም። እኔ ከህይወቴ የተማርኩት ትልቁ ትምህርት አንድ ሙከራ ሞክሮ ማቆም ማለት ራስን እንደ ማጥፋት ነው፣ ህልምን እንደ መግደል ነው። ስለዚህ በእኔ እድሜ ያላችሁ ከኔ እድሜ በታችም ያላችሁ ደጋግሜ የምነግራችሁ ነገር በአንድ ሙከራ ብቻ ተስፋ አትቆርጡ እባካችሁ። በቃ ተስፋ መቁረጥ የሚባል እዚህ ዓለም ላይ የለም። ቻሌንጅ ነች እቺ ዓለም እንደምናውቃት። በቃ የመከራ ዓለም ነው ይሄ። ሁሉም ነገር አልጋ በአልጋ የሆነለት ሰው የለም እዚህ ምድር ላይ። የምታዩት ትልልቅ ሀብታም ሊሆን ይችላል፣ የራሱ ችግር አለበት። ድሃውም ስታዩት ሊሆን ይችላል፣ የራሱ ችግር አለበት። ሁሉንም አይነት ስራ የሚሰራ ሰው፣ ሁሉም አይነት አኗኗር ላይ ያለ ሰው፣ እዚህ ምድር ላይ የተፈጠረ ሰው በሙሉ የራሱ የሆነ ችግር አለበት። ማንም ሰው አልጋ በአልጋ ሆኖለት የሚያልፍ የለም። እንኳን እኛ አይደለም ፈጣሪ መርጧቸዋል ብለን የኛ ምሳሌ አድርገን የያዝናቸው ትልልቅ ሰዎች እንኳን የራሳቸው ችግር ነበረባቸው። እቺ ምድር የችግር ነች እስካለን ድረስ እነዛን ችግሮች ተቋቁመን የምናስበውን ነገር የምናሳካ ሰዎች መሆን አለብን። ስማችንን ለዚህ ምድር ጥለን የምንሄድ ሰዎች መሆን አለብን። እኛ ተጠቅመን ሰዎችን መጥቀም መቻል አለብን። እኛ የወደቅንበትን ነገር እያስተማረን ሌሎች ሰዎች ያንን ውድቀት እንዳይወድቁት ማድረግ አለብን። እና ይሄ ልላችሁ ነው ዛሬ የመጣሁት። በእርግጠኝነት ይሄ ቪዲዮ በጣም አጭር ነው፣ ግን ደግሞ በጣም የትልቁን የህይወታችሁን ትምህርት ያስተምራችኋል ብዬ አስባለሁ። ምክንያቱም እኔ በሞክር ኖሮ የዛኔ በወዲያው ብጀምር ኖሮ አሁን የምደርስበትን ቦታ በደንብ ስለሚታየኝ ነው፣ በደንብ ስላየሁት ነው። እና በመሀል ተስፋ መቁረጣችሁ እናንተን ብቻ አይደለም፣ እናንተ ልትጠቅሙት የምትችሉትን ሰው ራሱ ትጎዳላችሁ። እናንተ ልትጠቅሙት እናንተ የሆነ ነገር ልትሰጡት የተቀመጠን ሰው ራሱ ትጎዱታላችሁ። ገባችሁ? እናንተን ብቻ አይደለም ይዛችሁ የምትወድቁት ከኋላችሁ እናንተን አይተው ሊለወጡ የተዘጋጁ ሰዎችን፣ እናንተን ምሳሌ ያደረጉ ሰዎችን ሙሉ ይዛችሁ ነው የምትቆሩ። በጣም ወዳችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀበሻ ዩኒቨርሲቲ ይባላል። በእንደዚህ አይነት ቪዲዮ ብቻ አይደለም እዚህ ቻናል ላይ የምንንቀሳቀሰው፣
ብቻ ለዛሬ ያስኩላችሁ ሀሳብ ይሄንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ፣ እንዲሁም የደወል ምልክቷን ማብራት እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ትናፍቁኛላችሁ። እወዳችኋለሁ። ፒስ አውት